የዚህ ቻናል ቤተሰቦች ዛሬ ቅዱስ ዮሐንስ አፈወርቅ ሕይወቱና ትምህርቱ ከሚለው ከዲያቆን ያረጋል አበጋዝ መጽሐፍ ሔዋን ለሰይጣን ምን መመለስ እንደሚገባት የተናገረውን አቀርብላችኋለሁ። በተጨማሪም ከግዮን ወንዝ መጽሐፍ የተሰጠህን ቁጠር በሚል ርዕስ ዲያቆን ሄኖክ ኃይሌ የጻፈውን እተርክላችኋለሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ሰይጣን በእውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን? አለ። እግዚአብሔር ያለው ይህንን ሳይሆን የዚህን ተቃራኒ ነው። የሰይጣንን ተንኮል ተመልከት። የተባለውን ያውቅ ዘንድ ያልተባለውን ተናገረ። ከዚያስ ሔዋን ምን አደረገች? ከእርሱ ጋር ምንም ቃል መለዋወጥና መነጋገር አይገባትም ነበር። ቢያንስ ዝም ልትለው ይገባ ነበር። ነገር ግን በሞኝነት የጌታዋን ምስጢር አወጣች። በዚህም ለሰይጣን ጥሩ የሆነ መግቢያ ከፈተችለት። ራሷን የምታስደበድብበትን በትር ከነ እጀታው አቀበለችው። በራሳችን ላይ ለሚያሴሩና ወጥመድ ለሚያዘጋጁ ጠላቶቻችን ራስን በችኮላ አሳልፎ መስጠትና ቀዳዳ መክፈት እንዴት አደገኛ እንደሆነ ተመልከት። ስለዚህም ምክንያት ጌታችን የተቀደሰውን ለውሾች አትስጡ፣ ዕንቋችሁንም በእሪያዎች ፊት አትጣሉ፣ በእግራቸው እንዳይረግጡት ተመልሰው እንዳይነክሷችሁ አለ። ይህ በሔዋን ደረሰባት። የተቀደሰውን የእግዚአብሔር ምስጢር ለውሻ ሰጠች፣ በእሪያ ፊት አስቀመጠች። እርሱም የእግዚአብሔርን ቅዱስ ቃል በእግሩ ረገጠው። ተመልሶም ራሷን ነከሳት። እንዴት ተንኮለኛና ክፉ እንደሆነ ተመልከት። እንዲህ አለ፣ ሞትን አትሞቱም። ሔዋን ይህንን ተንኮሉን በሚገባ ማወቅ ትችል እንደነበር ለማየት በዚህ ጉዳይ ላይ ትኩረትን ስጠኝ። ሰይጣን በእግዚአብሔር ላይ ያለውን ተቃውሞ በቀጥታ በመግለጽ በእርሱ ላይ ያለውን ጠላትነትና ተቃዋሚነት አሳይቷታል። እሺ፣ ያለፈው መናገሯስ ሲሆን የእግዚአብሔርን ትእዛዝ የተናገረችው ማወቅ ለፈለገና ለጠየቀ ነው እንበል። ከዚያ በኋላ የዚያን ተቃራኒውን የተናገረው ለምን ተከተለችው? እግዚአብሔር ያለው ከእርሱ በበላችሁ ቀን ሞትን ትሞታላችሁ ነው። ዲያብሎስ ለዚህ መልስ ሲሰጥ እንዲህ አለ፣ ሞትን አትሞቱም። ከዚህ የበለጠ ጠላትነት ምን አለ? በእግዚአብሔር ቃል ላይ እንዲህ በተቃራኒው ሲመልስ ከማየት የበለጠ የጠላትነት መታወቂያ ምን አለ? በዚያን ጊዜ ከዚያ ተንኮል ወጥመድ ቶሎ ብላ ልታመልጥ ይገባት ነበር። ሞትን አትሞቱም፣ ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔርም መልካምና ክፉን የምታውቁ እንደምትሆኑ እግዚአብሔር ስለሚያውቅ ነው እንጂ አላት። አምላክ የመሆንን ባዶ ተስፋ ሲነግራት ይህንን አገኛለሁ ብላ በእጇ ያለውን የተሰጣትን ጣለች። አምላክ የሚሆኑበትን ጥበብ የነገራቸው አስመስሎ ሞት እንዲሞቱ አደረጋቸው። ሕይወታቸውን በሞት እንዲዋጡና በሞት ቀንበር ስር እንዲወድቁ አደረጋቸው። ሔዋን ሆይ ዲያብሎስ እንዴት አመንሽው? ምን መልካም ነገር አየሽበት? ሕጉን የሰጠው እግዚአብሔር እውነተኛና ተአማኒ እርሱ የዓለማት ፈጣሪ እና አስገኝ መሆኑን ያ ግን ጠላት ዲያብሎስ መሆኑን ለማረጋገጥ በቂ አልነበረምን? እንዲያውም እንዴት ዲያብሎስ ስላለው እባብ እንደሆነ ነው ያየሽው። እባብ እንዲህ የእግዚአብሔርን ሕግና ትእዛዝ እስኪነገረው ሊደርስ ይገባ ነበርን? የነገሩን ውስጠ ተንኮልነት ማወቅና መረዳት ይቻል ነበር። እርሷ ግን ማወቅ አልቻለችም። እንዲህ ሲሆን እግዚአብሔር ግን ለፍጥረቱ ያለውን እንክብካቤ በብዙ ነገር ገልጧል። ቸርነቱን በብዙ ማስረጃ አሳይቷል። ሰውን ካለመኖር እምኀበ አልቦ ወደ መኖር ሀበቦ አምጥቶ ፈጠረው። የሕይወት እስትንፋስ እፍ አለበት። በራሱ አርአያና አምሳል ፈጠረው። በመሬት ላይ ባለው ነገር ላይ ሁሉ ገዢ አደረገው። ረዳት ሰጠው። ገነትን አዘጋጀለት። ከአንዲት ዛፍ ሲከለክለው በቀር ያውም ለራሱ ለሰው ጥቅም ሲል ሌላውን ዛፍ ሁሉ እንዲጠቀምበት ሰጠው። ዲያብሎስ ግን በሥራው ምንም ጥሩ ነገር አንዲት እንኳን አላሳየም።
ነገር ግን የሚያሽጎመዥ ነገር ቃል በመናገር ብቻ በባዶ ተስፋ ልቧን አንሳፎ አታለላት። እግዚአብሔር ለእነርሱ ያለውን መልካም ሐሳብና እቅድ በሥራ በተግባር የገለጠ ቢሆንም እርሷ ግን ከእግዚአብሔር ይልቅ የሰይጣንን የበለጠ ተአማኒ እንደሆነ አድርጋ አሰበች። ባዶ ቃል ብቻ እንጂ ምንም ተጨባጭ ነገር ያልሰጣትን አመነችው። ይህ መታለል ከሰይጣን ኃይል ሳይሆን ከስንፍናና ከሞኝነት ብቻ እንደመጣ አየህን? ይህንንም የበለጠ ለመረዳት ቅዱስ መጽሐፍ እርሷን እንዴት እንደሚወቅሳት ስማ። ተታላ አይልም። ዛፉ ለመብላት ያማረ እንደሆነ አይታ በላች ይላል እንጂ። ስለዚህ ተጠያቂነትና ስህተቱ የእርሷ ያልተገራ ልቅ የሆነ የእይታና ምኞት እንጂ ከሰይጣን የመጣው ማታለል ብቻ አይደለም። ድል የተነሳችው ሰይጣን በተንኮል በመናገሩ ሳይሆን ለምኞቷ በመሸነፏ ነው። ስለዚህም ምክንያት ምንም እንኳ እባብ አሳተኝና በላው ብትልም ከቅጣት ግን አላመለጠችም። ጥፋቷ የራሷ እንደሆነ የመጨረሻው ከባድ ቅጣት ከፈለች እንጂ አለመውደቅና አለመሳሳት በእጇ ነበረና። ይህንን በበለጠ ለመረዳት እንችል ዘንድ የኢዮብን ነገር እንመልከት። ድል ከሆነው ድል ወዳደረገው እንሂድ። እጃችንን በዲያብሎስ ላይ እናንሳ ዘንድ ይህ እውነተኛ አርበኛ ታላቅ ጥንካሬና መንፈሳዊ ወኔ ይሰጠናል። በአዳምና በሔዋን ያታለለው ድል ያደረገው እባብ ነው። እዚህ ግን እግዚአብሔርን ስደበውና ሙት ብላ የፈተነችው ሚስቱ ናት። ነገር ግን አልሰለጠነችበት። ሆኖም ግን ሚስቱ ከእባብ ይልቅ ለማሳመንና ለማሳሳት የበለጠ ቀረቤታና ኃይል ነበራት። ኢዮብ ንብረቱን ሁሉ ከወደመ በኋላ፣ ልጆቹን ሁሉ ካጣ በኋላ፣ ያለውን መልካም ነገር ሁሉ ተራግፎ ራቁቱን ከቀረ በኋላ የሚስቱ የማሳት ተንኮል ተጨመረበት። በአዳም ላይ ግን እንዲህ ያለ ምንም ነገር አልነበረም። አዳም የልጅ ሞት አላገኘም። የጠፋበት ሀብትም አልነበረም። ሰውነቱ በቁስል ተመቶ በአመድ ላይ አልወደቀም። ተድላ ደስታ ባለባት ገነት ተቀምጦ በዚያ ያለውን መልካም ነገር ሁሉ የተጠቀመ ነፃነት ተሰጥቶት በደስታ እየኖረ ነበረ። በዚያም አድካሚ ሥራ፣ ተስፋ አስቆራጭ መከራ፣ ነቀፌታና ስድብ ወይም በኢዮብ ላይ ከደረሰበት ስፍር ቁጥር የሌለው አስጨናቂ ነገር አንዱም እንኳን አልነበረም። ሆኖም ግን ከእንዲህ አይነቱ መከራና ችግር አንዱም እንኳ ሳይኖርበት ወደቀ፣ ድል ተነሳ። ታዲያ የውድቀቱ ምክንያት የራሱ ስንፍና እንደሆነ ግልጽ አይደለምን? ኢዮብ ደግሞ ይህ ሁሉ ደርሶበትና ከብዶት ሳለ አለመውደቁና አለመጽናቱ ከነፍሱ ትጋት እንደሆነስ ግልጽ አይደለምን? የተወደዳችሁ ሆይ ከሁለቱም ወገን የሚጠቅማችሁን ነገር ሁሉ በሚገባ ቅሰሙ። ከስንፍናና ካለማስተዋል ብዙ ክፉ ነገሮች እንደሚመነጩ አውቃችሁ አዳም ያደረገውን ስንፍና እንዳትደግሙ ተጠንቀቁ። ከጥንቃቄና ከጽናት ደግሞ ምን ያህል ታላቅና ደጋኛ ነገር እንዲገኝ አውቃችሁ ኢዮብን ምሰሉት። ድል አድራጊውን ሁልጊዜ አስቡት። በሁሉም መከራና ችግር ብዙ መጽናት ታገኙበታላችሁ። ያ ታላቅና ጀግና አባት በዓለም ባሉ ሰዎች ፊት ቆሞ የሚደርስባቸውን ማናቸውንም ነገር በትዕግስት እንዲቀበሉና ለሚመጣባቸው ፈተና እጅ እንዳይሰጡ በእርሱ ላይ በደረሱበት መከራዎች ይናገራልና። የግዮን ወንዝ የተሰጠህን ቁጠር። ሔዋን ከእባብ ጋር እየተነጋገረች ነው። የመጀመሪያ ጥፋቷ ካለ ደረጃዋ ወርዳ ከእባብ ጋር ወዳጅነት መጀመሯ ሳይሆን አይቀርም። እባብ ደግሞ የሰይጣን አንደበት ነበረ። ሰይጣን እንዲህ አለ፣ በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን? አላት። ልብ አድርጉ፣ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አላለም። የከለከለው አንዲት ዛፍ ነው። ሰይጣን ግን ሁሉን ተከልክላችኋልን ብሎ እንዳላዋቂ ጠየቀ። ሰይጣን
በመጽሐፍ ቅዱስ ንግግሩን የከፈተው በውሸት ነበረ። ዓላማው ከሔዋን መረጃ ለማግኘት አልነበረም። ሔዋን እስከ ዛሬ ያላሰበችውን ማሳሰብ ነበረ። ብሉ ተብሎ ከተሰጣቸው ብዙ ሺህ ዛፍ ይልቅ የተከለከሉትን አንዲት ዛፍ አሳይቷት ሄደ። ከዛች ደቂቃ ጀምሮ ስላልተሰጣት ማሰብ ጀምራ ደስታዋን አጣች። የተከለከለችውን በልታ የተሰጣትን ብዙ ስጦታ ከነሰጫዋ አጣች። ወዳጄ፣ የቀደመው እባብ ዛሬም መርዙን ይረጫል። በሕይወታችን ከተሰጠን ብዙ ነገር ይልቅ ያልተሰጠንን ጥቂት ነገር እናስባለን። ገንዘብ እንደሌለ እያሰብክ ጤና እንዳለ ትረሳለህ። ጫማ እንደሌለ እያሰብክ እግር እንዳለ ትረሳለህ። አልጋ እንደሌለህ እያሰብክ እንቅልፍ እንዳለ ትረሳለህ። ስለዚህ ውስጥ ያለውን የእባቡን ድምፅ አትስማው። ከሌለህ ይልቅ ያለህ ይበልጣልና የተሰጠህን ቁጠር። ውድ ቤተሰቦቻችን ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦነቱን ያጋሩ።